ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 27 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በተለይ እንግዲህ በትናንትና የህወሓት ኃይሎች ወደ አፋር ቀጠና ዘልቀው መግባታቸውንና ውጊያ መቀስቀሱን ተከትሎ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። ወደ መቀሌ የሚወስዱ መረጃዎች እንዲሁም ደግሞ በትግራይ አጠቃላይ ያለውን ሁኔታ በተመለከተ ዝርዝር መረጃዎችንና አዳዲስ መረጃዎችን አካትቻለሁ። እንደተለመደው በአማራ ክልል አካባቢ ያሉ የግንባር ዝርዝር መረጃዎችን የማደርሳችሁ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ትናንትና የህወሓት ኃይሎች ወደ አፋር መግባታቸውን ተከትሎ ዓለም አቀፍ ዲፕሎማቶች ጭምር ጉዳዩን ትኩረት እንዲሰጡት በኢትዮጵያ መንግስት በኩል ከፍተኛ ግፊት እየተደረገ ነው የሚለውን ጨምሮ የአፋር ክልል መግለጫ አውጥተዋል። የነደብረ ጽዮን ተቀናቃኝ የሆነው ጌታቸው ረዳም ጉዳዩን ከዲፕሎማሲያዊ እንቅስቃሴዎችና ሌላ ህዝብ ከመወረር ጋር በተያያዘ አድርጎ ገልጾታል። የተለያዩ መረጃዎች አሉ። ከዚህ ጋር በተያያዘ ዛሬ ማለዳ ትናንትና ውጊያ በተደረገበት የመጋሌ አካባቢ በአፋር በአማራና በትግራይ አካባቢ ከጨርጨር እስከ መጋሌ ባሉ አካባቢዎች ሚጎች እና ድሮኖች ረፋዱን ሲያንዣብቡ ነው ያረፈዱት። ከዚህ ጋር በተያያዘ ያሉ መረጃዎችን ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማድረሳችሁናል። በመቀሌ ህዝባዊ ፖሊስ አስቸኳይ ስብሰባ ተጠርቷል። ይሄ የሆነው ለምንድን ነው? እንዲሁም ደግሞ በትግራይ አጠቃላይ የወታደራዊ ስምሪትና አዳዲስ ግዳጆች እንደዚሁ እየተሰጡ መሆናቸውን የሚገልጽና ጦርነቱን ከትግራይ ክልል ውጭ እናጠናቅቀዋለን የሚል አዲስ እቅድ መያዙና አዳዲስ ወታደራዊ ስምሪቶች መሰጠታቸውን የሚገልጸውን መረጃ ጨምሮ የተለያዩ መረጃዎችን በዝርዝር ይዣለሁ። አብሮ መቆየት ብቻ ነው እናንተ የሚጠበቅባችሁ። አብራችሁን ስትቆዩ እንግዲህ የተለያዩ መረጃዎችን ትሰማላችሁ። በእነ ሽመልስ አብዲሳ በኩል ከፍተኛ ሽብር ተፈጥሯል። እነ ሽመልስ አብዲሳ ማታ አስቸኳይ ካቢኔ ስብሰባ ጠርተው ነበረ። በ12 ሰዓት ከ50 ገደማ ነው እንግዲህ የህወሓት ታጣቂዎች ወደ የትግራይ ሰላም ኃይሎች ታጣቂዎች የጦር ሰፈር ዘልቀው የገቡት። የአፋር ክልል መግለጫ አውጥቷል። ይህንን ተከትሎ የኦሮሚያ ክልልም እነ ሽመልስ አብዲሳ እንግዲህ ከዚህ ጋር ባለው ስጋት አስቸኳይ ስብሰባ አመሻሹን አድርገው ነበር። የተለያዩ ጉዳዮች ተነስተዋል ብለዋል የኦሮሞኛ መረጃ ተባባሪ መረጃ ምንጮቻችን። ከዚህ ጋር ያለውንም እንደዚሁ የማደርሳችሁ ይሆናል። በመተማ እንዲሁም ደግሞ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው። በሰሜን ወሎ ባለፈው ወር ከባድ ውጊያ በተደረገባቸው የግዳን እና የሙጃ ተራሮች አካባቢ ሙጃ አካባቢ ውጊያ አለ። በሰሜን ወሎ መቄትና ወረዳ ገረገራ አካባቢ በሲሲዲ እስከ ጋሸና መውጫ ድረስ ውጊያዎች አሉ። ይህንንም በተመለከተ በዚህ የመረጃ ሰዓት ያካተትኳቸው መረጃዎች ናቸው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ጥቆማ ዜና ጂሜል.com ላይ ሀሳብ አስተያየቶቻችሁን አስቀምጡ። በርካቶቻችሁ በተለይ ይህንን የህወሓትን ጦርነት ተከትሎ ህወሓት ከፌዴራል መንግስት ጋር የሚገጥም ከሆነ የኃይል ማሰባሰብና በዚህ በኩል ደግሞ የራስን ኃይል መሰብሰብ እንደ አማራጭ ኃይል ለመውጣት ፋኖ ሊከተል ይገባል የሚሉ ታክቲኮችንም በተመለከተ አስተያየት ሰጥታችኋል። ጉዳዩ ከኃይል አሰላለፍ አንጻር በምን ሁኔታ ይታያል? ሁለቱም የአማራ ህዝብ እንግዲህ አሁን መሰረታዊ ጥላቶች ናቸው። የሚቀነስም የሚጨመርም የለው። ሁለቱም በአንድ ረድፍ ይቀመጣሉ። ከዚህ አንጻር የቅደም ተከተል ጉዳይ ምንድን ነው የሚለውን በተመለከቱ እንደዚሁ ይህንን በሚዲያ ብትሰራበት በሚል አስተያየትና ጥቆማዎችን አድርሳችኋል። አመሰግናለሁ። በሌላ መረጃ ሰዓት በዝርዝር የምመለስባቸው ጉዳዮች ናቸው። በተለያዩ አካባቢዎች ሰራተኞች ያለ ፍላጎታቸው የሚጠየቁት የመንግስት መዋጮ እንደ ኮሪደር ልማትና የብልጽግና የህንፃ ግንባታዎችን በተመለከተ በርካታ አቤቱታዎችን ልካችሁልኛል። ትናንት በሲዳማ የሐኪሞችን ጥያቄ መቅረቡን ተከትሎ ከተለያዩ አካባቢዎች ማድረሳችሁልኛል። በእጅጉ አመሰግናለሁ። በሌላ ሰዓት አስተናግዳለሁ የአድማጭ ተመልካቾችን ቅሬታዎች እንዲፈቱላችሁ ህዝብ እንዲሰማችሁ የሚፈልጉ ጉዳዮችን መለስበታለሁ። አሁን ግን በቀጥታ ወደ መረጃው ነው የምሄደው። እንግዲህ አጠቃላይ ትላንትና ምሽት የህወሓት ታጣቂዎች ወደ አፋር ዘልቀው በመግባት በትግራይ የሰላም ኃይሎች እየተባለ በአፋር በሚገኙ ኃይል ላይ ጥቃት መክፈታቸውን ተከትሎ አመሻሹን ፖለቲካውም ዲፕሎማሲውም ወታደራዊ ኃይልና አሰላለፉ ከፍተኛ የሆነ እንግዲህ የሚዲያና የአጠቃላይ የኃይል አሰላለፍም ላይ የተለያዩ አስተያየቶች ሲሰጡ ነው ያመሹት። እንግዲህ የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ፈርሷል፣ ህወሓት ጥሶታል የሚለው ጉዳይ ዓለም አቀፍ አጀንዳ እንዲሆን በብልጽግና የሚዲያ ሰራዊት በኩል የተሰራጨ ያለውን ጨምሮ በተጨባጭ ህወሓትም ያው ህወሓት ነው፣ ጸረ ሰላም ነው፣ እሱም ይህንን አድርጓል። ከዚህ ጋር በተያያዘ እንግዲህ እነ ሽመልስ አብዲሳም ስብሰባ ስለመቀመጣቸው የሚገልጸው መረጃ አለ። በህወሓት በኩል ጦርነቱን ከትግራይ ውጭ እናጠናቅቀዋለን፣ ትግራይ ህዝብና ትግራይ ክልል ጥይት ሳይጮህ ጦርነቱ ይጠናቀቃል የሚል አቅጣጫ ስለመሰጠቱ የመረጃ ምንጮች ገልጸዋል።
ወልቃይትንም በዚህ ሰሞን በተጠና መንገድ እንቆጣጠራለን፣ እርግጥ ከባድ ዋጋ እንከፍላለን የሚል ግምገማ መነሳቱ ነው እየታወቀው። የጅቡቲን ዋናውን መንገድ እንቆጣጠራለን፣ ከዛ በኋላ የመደራደር አቅማችን እናሳድጋለን የሚለውና እነ ጻድቃንን አይታመኑም የሚለው የነ ሽመልስ አብዲሳ ግምገማም ትናንትና ከተሰሙ ክስተቶች መካከል ናቸው። እነ ጻድቃን ሆኑ እነ ጌታቸው አይታመኑም፣ ኃይል ወደ አደላበት ነው የሚያዘነብሉት። ስለዚህ እነሱን በመተማመን መቆም የለብንም በሚል እነ ሽመልስ አብዲሳ አማራጭ መፍትሄዎችን ጭምር ስለመነጋገራቸው ከጉዳዩ ጋር በተያያዘ መረጃዎች ወጥተዋል። በዚህ ዘመቻ በግንባር ቀደምትነት የተለያዩ ኃይሎች አብረው የሚመጡ ከሆነ እንግዲህ የኦሮሞ ሕዝብ ይህንን መጠበቅ አለበት የሚለው የእነ ሽመልስ አብዲሳ ንግግር እንዳለ ሆኖ፣ በሌላው በኩል ደግሞ በማህበራዊ ሚዲያ እነ ፋርሴ ቡላ ወይም ደግሞ ባለስልጣንና ባለጊዜዎች እስከ ቤተሰባችሁ ዝመቱ የሚል ምላሽ እየተሰጠ ነው ያለው። ለጦርነት ይዘጋጁ፣ ሳይንቀሳቀሱ በድሮን ይመቱ፣ ከትግራይ ሳይወጡ የሚለውን ጨምሮ በእነ ሽመልስ ሰፈር የተነሱ ጉዳዮች ናቸው። እንግዲህ እነ ሽመልስ መከላከያ ባለበት ሁኔታ ስለ ጉዳዩ ከመከላከያ በላይ ያንገበገባቸው ጉዳይ ምንድነው የሚለው እንዳለው ነው። እንግዲህ ተጣምረው ይመጡብናል፣ የኦሮሞ ብልጽግናን ነው ማዕከል አድርገው የሚመጡት የሚሉትና ጉዳዩን ወደ ህዝብ ለመውሰድም እንቅስቃሴዎች ስለመኖራቸው ነው የተገለጸው። እንግዲህ የኦሮሞ አክቲቪስቶች ደግሞ ዓለም አቀፍ የኦሮሞ ኦርቶዶክሶች ደግሞ ከሰሞኑ ጋር በተያያዘ የኦርቶዶክስ እምነት ተጠቅቷል በሚል ያሰባሰብነውን ብሔርተኝነት በትነውብናል። በአሩሲ ሰሞኑን የኦርቶዶክስ እምነት ተከታዮች ግድያን ተከትሎ በርካታ የኦርቶዶክስ እምነት ተከታይ የኦሮሞ ባለስልጣናት ኃይል በትነው ወደ ሌላ ካምፕ እየሄዱብን ነው የሚል ግምገማም ስለመነሳቱና ይህም ለብልጽግና ከባድ የራስ ምታት መሆኑን ገልጸዋል። በተለይ የኦሮሞ ተወላጆች የኦርቶዶክስ እምነት ተከታዮች ዓለም አቀፍ ትብብር ያስፈልጋል፣ በሃይማኖታችን ስንገደል ቆይተናል የሚሉ ጉዳዮችን አንስተዋል የሚለው ጉዳይ በኦህዴድ ቤት ድንጋጤ ፈጥሯል። ወደ መረጃዎቹ ከህወሓት ጋር የተያዙ መረጃዎችን እና የተባሉ ጉዳዮችን በተመለከተ የህወሓት ወረራ እንግዲህ ትላንትና መሻሹን መነጋገሪያ አጀንዳ ሆኗል። የአፋር ክልል መግለጫ ሰጥቷል። የህወሓት ኃይል ወደ አፋር መጋሌ ገብቶ የአፋር ቀበሌዎችን ተቆጣጥሯል። የትግራይ የሰላም ኃይል ያለበትን ቀጠና ከበባ ውስጥ አስገብቷል ነው የተባለው። በተለይ ቶንሳን ጨምሮ 5 ቀበሌዎችን እየተቆጣጠረው የህወሓት ኃይል ተጨማሪ ኃይል ዛሬም ስለማስገባቱ ነው የተገለጸው። መጋሌ ከተማ ህዝብ ትላንትና መሻሹን ጀምሮ ለቆ እየወጣ ነው። የመጋሌ ከተማ ነዋሪዎች ውጊያ ይቀሰቀሳል በሚል ተጨማሪ ትላንትና በሁለቱ የትግራይ ኃይሎች መካከል በዲሽቃና በሞርተር የታገዘ የተኩስ ልውውጥ ነበረ። አመሻሹን ቆሟል። በዚህ በኩል የደረሰው ዝርዝር ጉዳት አልታወቀም። አፋር ክልል ራሱን ወደ መከላከል እርምጃ እንደሚገባ በሰጠው መግለጫ ገልጿል። የፌዴራል መንግስቱ ኃላፊነቱንም እንደዚሁ እንዲወጣ በአፋር በኩል ግፊት እንዳለ የአፋር የብልጽግና ገጾች እየጻፉ ነው የሚገኙት። በአፋር መንደሮች ወረራ በመፈጸም በሞርተርና በዲሽቃ በዙ 23 ድብደባ አድርሶብናል የሚለው የአፋር ክልል በዞን 2 መጋሌ ወረዳ ቶንሳ፣ ዋራ፣ ማዕከ በተባሉ ቀበሌዎችን ጨምሮ የተፈጸመውን ወረራ የአፋር ክልል በቀላሉ እንደማይመለከተው ነው የገለጸው። የአፋር አርብቶ አደሮች ግልጽ ጦርነት ተከፍቶባቸዋል፣ የፕሪቶሪያ የሰላም ስምምነት ተጥሷል የሚል ነው። እንግዲህ እቺ ዋናዋ ነጥብ የፕሪቶሪያ የሰላም ስምምነት ተጥሷል በሚል የአፋር ክልል እንግዲህ ራሱን ወደ መከላከል እንደሚገባና የአፋር ሽማግሌዎች እየለመኗቸው ነው የህወሓት ሰዎች ይህንን የፕሪቶሪያ የሰላም ስምምነት ጥሰው ጦርነት የጀመሩት የሚለውን እንግዲህ እንደ አንድ ክልል መንግስት በዋቢነት እየቀረበ መረጃ ነው። ይህም ለዲፕሎማቶች ተብሎ የተሰራጨ መረጃ ነው የሚመስለው። እንግዲህ አፋር ክልል ራስን ከውጫዊ ማንኛውም ጥቃት ለመከላከል ቁርጠኛና ዝግጁ መሆኑና ይህንንም ኃላፊነት እንደሚወጣ በመግለጫው አስታውቋል። በአፋር በህወሓት ቁጥጥር ስር የገቡ ቀበሌዎችን በተመለከተ 6ቱ ወረአ፣ ኩስ፣ ሰበርበራ፣ ገደ ባልአ፣ ኮርማጋ፣ ሚልኪት ተብለው የሚጠሩ አካባቢዎች ናቸው። 1200 ሰዎች ተፈናቅለዋል የሚል መረጃ ዛሬ ማለዳ ወጥቷል። እንግዲህ ውጊያ ይቀሰቀሳል ተጨማሪ በሚል ነው። ይህንን በተመለከተ ጌታቸው ረዳ ኋላ ቀር ቡድን በሚል በሚጠራው የነደብረ ጽዮን ቡድን ላይ እንደዚሁ ትችትና አስተያየቱንም ሰንዝሯል። የአፋርን ህዝብ ለማጥቃት እንደሆነ አድርጎ ነው ጌታቸው ይህንን መረጃ ያሰራጨው። ኋላ ቀር ቡድኑ የህወሓት ወረራ ይህንን እንግዲህ የአፋርን ህዝብ ይዞ ለመደራደር ፍላጎት እንዳለው አውቃለሁ ሲል እንግዲህ የአፋርን ህዝብ ለመውረር ዝግጅት እየተደረገ መሆኑን የገለጸበት የጌታቸው መግለጫ የትግራይ ሰላም ኃይሎችንና የትግራይ ታጣቂዎችን ከፌዴራል መንግስቱ ጋር
የሚያጋጭ አንዳችም አጀንዳ የለም። ግን የአፋር ህዝብን በወረራ ይዞ ለመደራደር ፍላጎት ስላለ ነው ይሄ እየሆነ ያለው። በዚህ ክህደት ውስጥ ደግሞ እየተሳተፉ ያሉት ዋና መሪዎች እነ ጀነራል ዮሐንስ እና እነ ጀነራል ፍስሐ ናቸው ሲል ጌታቸው ረዳ በትግረኛ ባሰራጨው ጽሁፍ ይህንን ገልጿል። ጉዳዩ እንግዲህ መነጋገሪያ ሆኗል። ይህንን ተከትሎ እነ ሽመልስ አብዲሳ አመሻሹን እንግዲህ በይዘትም ከመከላከያና ከፌዴራል መንግስቱ በላይ ጉዳዩ ያሳስበናል በሚል ስብሰባ ተቀምጠው ነበረ። ይሄ ይዞብን የሚመጣው አደጋ አለ በሚል ግምገማ መቀመጣቸው ነው የተገለጸው። ይህንን በተመለከተ ከባድ ሽብር ውስጥ ገብተዋል። ትናንትና ምሽት ስብሰባ ነበረ። በመከላከያ ያኮረፉ ግን ደግሞ የህወሓትን ባህሪ የሚያውቁና ከህወሓት ጋር በመዋጋት ረጅም ልምድና የህወሓትን የጦር ስልት የሚያውቁ ጀኔራሎች እና የጦር መሪዎች እንዲመለሱ መደረግ አለበት። ይህንን ለመከላከያ ማቅረብ አለብን። እነዚህ ሰዎች በኦሮሚያ ክልል ጭምር በኦሮሚያ ክልል መንግስት ጭምር የተለያዩ ድጋፎችና ጥቅማጥቅሞችም ሊሟሉላቸው ይገባል። ዋስትናም ሊሰጣቸው ይገባል። ይህንን ፌዴራል መንግስትና መከላከያ ማድረግ አለበት በሚል ነው ይህንን እንግዲህ እነ ሽመልስ የተሰባሰቡት። ስም እስከ መጥቀስ ደርሰዋል ነው እየተባለው። ባለፈው ከህወሓት ጋር በነበረው ጦርነት ስማቸው በገኖ ሲጠራ የነበሩ ጀነራሎችን ጭምር በመጥራት ወደ የት ሄዱ እነዚህ ሰዎች በሚል አሁን ካሉበት እንፈልጋለን በሚል ስም ጠርተዋል ነው የተባለው። ከነዚህ መካከል ነሻምበል የባለከዘራው እየተባለ በቅጽል ስሙ የሚጠራውን እነሱን ስም እስከ ማንሳት ደርሰዋል ይላሉ የመረጃ ምንጮች። የመከላከያ መስሪያ ቤቱ በጉዳዩ ላይ እስካሁን ያለው ነገርና ሳይጨነቅ እነ ሽመልስ ግን ውሃ ቀጥኖባቸዋል ነው የሚሉት የመረጃ ምንጮች። እንግዲህ አጠቃላይ ወደ ትግራይ ያለው መረጃ በተከታታይ ለማቅረብ ህወሓት እንግዲህ በትግራይ ክልል አንድ ጥይት ሳይጮህ ጦርነቱን ከትግራይ ክልል ውጭ እናጠናቀዋለን የሚለው ፉከራውን ተከትሎ ከትግራይ ወደ ሱዳን በኤርትራ በኩል ኃይል እንደወጣም እንደዚሁ መረጃዎች ጠቁመዋል። ኃይል እንዲወጣ ተደርጎ በተለይ በሱዳን ውስጥ አርሚ ሰባ ወይም ደግሞ ሳምረ ቡድን እየተባለው የተጓደሉ የተበተኑ የአደረጃጀቶችና ወታደራዊ የክንፉ እንዲጠናከር ተደርጓል። ከትግራይ ሰራዊት ሄዶ ተብሏል። አርሚ ሰባ እየተባለ በሚጠራው በዚህም በኮር በክፍለ ጦር እንዲደራጅ ተደርጓል። አርሚው ሁለት የኮማንዶ ክፍለ ጦሮች አዲስ ተዘጋጅተዋል። በተለይ ሁመራ ተብሎ የሚጠራው የኮማንዶ ክፍለ ጦር በሁመራና በአካባቢው ስምሪት እንደሚወስድ ሲገለጽ፣ በሌላ በኩል ያለው ደግሞ ኃይል በወልቃይት ሙሉ ቀጠና እንደዚሁ ስምሪት ይሰጠዋል። ድልድልና ስምሪቱም እንደዚሁ በቅርብ ቀን የሚሰጥ ይሆናል ሲሉ ነው የመረጃ ምንጮች የገለጹት። በ5 ማሰልጠኛ ጣቢያዎች የሚገኙ የህወሓት አሰልጣኞችን በአስቸኳይ ስልጠና እንዲያጠናቅቁ የመረጃ ምንጮች ገልጸዋል። የትግራይ የሰላም ኃይል እየተባለ የሚጠራው በአፋርና በአማራ ክልል በዋግምራ ያለው ኃይል ሙሉ በሙሉ መጥፋት አለበት የሚል ውሳኔ ነው የተወሰነው። ይሄ ከሃዲና ተላላኪ ቡድን ነው። የኛን ስልጣን ለመያዝ በጥላቶቻችን የተደራጀ ኃይል ስለሆነ በአስቸኳይ መጥፋት አለበት። ቁጥር 1 አሁን ስጋትና ጠላታችን እሱ ነው ተብሏል። እንግዲህ እሱም በውጊያ ቆሞ አልተገኘም። የህወሓትን ትንኮሳ ተከትሎ የፕሪቶሪያ ሰላም ስምምነት በህወሓት ሙሉ በሙሉ መፍረሱን በተመለከተ ለውጭ ዲፕሎማቶችና ዓለም አቀፍ ተቋማት ተወካዮች ማብራሪያ እንዲሰጥም እንደዚሁ አቅጣጫና ትዕዛዝ ተሰጥቷል። በውጭ ጉዳይ ሚኒስቴር መስሪያ ቤት የፕሪቶሪያ ፈራሚዎች ጭምር የተካተቱበት እነ ደብረጽዮን፣ እነ ጻድቃን እንዲሁም ደግሞ እነ ሬድዋን ሁሴን የተካተቱበት ቡድን ይህንን ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር በመሆን በአዲስ አበባ ለሚገኙ ዲፕሎማቶች እና የዓለም አቀፍ ተቋማት መሪዎች ማብራሪያ እንዲሰጡ እንደዚሁ ትዕዛዝ ተሰጥቷል። መቼ እንደሚሰጥ የታወቀ ነገር የለም። ይህንን ያሉት የውጭ ጉዳይ ሚኒስቴር የመረጃ ምንጮች ምናልባት ዛሬ ከሰዓት ወይም ደግሞ ነገ ረፋድ ሊሆን ይችላል ነው ያሉት። በዚሁ ትናንትና የህወሓት ታጣቂዎች እና የትግራይ የሰላም ኃይሎች እየተባለ የሚጠራው ኃይል ውጊያ ባደረጉበት ቀጠና ዛሬ ማለዳ ወታደራዊ ስምሪት ስለመደረጉ ነው የታወቀው። ዛሬ አየር ኃይል ስምሪት ወስዷል። ዛሬ ረፋድ 2 ሰዓት ከ43 ደቂቃ በአይኔ ተመልክቻለሁ እያሉ አንድ የመረጃ ምንጭ በቀጠናው ከማለዳ ጀምሮ 2 ተዋጊ ጀቶች ዝቅ ብለው ሲበሩ እንዲሁም ደግሞ ድሮኖችም አልፎ አልፎ ሲመላለሱ እና ቅኝት ሲያደርጉ ተመልክቻለሁ ነው ያሉት። የሶስትዮሽ ቀጠናዎች በሚባል በሚታወቀው የአማራ ክልል እና የአፋር ክልል እንዲሁም ደግሞ የትግራይ ክልል አዋሳኝ በሆኑት አካባቢዎች በጨርጨር እንዲሁም ደግሞ በራያ ቆቦና ሀብሮ አካባቢዎችን ጨምሮ እስከ ዋጅራትና ራያ ዘቦ ድረስ ነው አውሮፕላኖቹ የጦር አውሮፕላኖቹ ስምሪት ሲያደርጉ የነበረው። ይህንን ቢሉም ህወሓት አሁን አካባቢዎቹ እንደያዘ ነው፣ የአፋር ቀበሌዎች እንደተቆጣጠረ ነው።
ይሄ ብዙ ሲወራለት የነበረው የትግራይ የሰላም ኃይል እየተባለ የሚጠራው ቲፒኤፍ ትግራይ ፒስ ፎርስ የሚባለው ደግሞ ካምፑን ለቆ ወደ ኋላ ወጥቷል ነው የተባለው። ለአንድ ዓመት ይዞት የነበረውን ካምፕ ትላንትና በ30 ደቂቃ ውጊያ ለቆ ሸሽቷል ተብሏል። ይሄ ኃይል እንግዲህ ይህንን ተከትሎ ህወሓት ወታደራዊ እዝ ዛሬ ጧት ስለመስጠቱም መረጃ ምንጮቹ ገልጸዋል። እኛ በትግራይ የሰላም ኃይል እያለ በሚጠራው ህገወጥ ታጣቂ ላይ በምንወስደው እርምጃ የፌዴራል መንግስቱ ቀድሞ ጣልቃ የሚገባ ከሆነ አፈሙዛችን ወዲያውኑ ወደ እሱ እናዞራለን። ለዚህም በኮረም ራያ አላማጣ ራያ ባላ ያለው ኃይል በተጠንቀቅ እንዲቆም ጆን መድድ ለደቡባዊ ግንባር ትዕዛዝ ሰጥቷል የሚል መረጃ ዛሬ ረፋድ ወጥቷል። ያው የፌዴራል መንግስቱ አየር ኃይል ካንቀሳቀሰ ያው ጣልቃ ገብቷል ብለው ሊወስዱ ይችላሉ። በእርግጥም ጣልቃ መግባት ነው። ይህን ተከትሎ ያደረጉታል የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ከዚህ ጋር በተያያዘ እንደዚሁ በመቀሌና አካባቢው እንደዚሁ አዲስ መረጃ አለ። መቀሌ ህዝባዊ ፖሊስ አባላት ስብሰባ ተጠርተዋል ተብሏል። ዛሬ ረፋድ ወደ ስብሰባ የተጠሩት ወደ ሐውልት እየተባለ ወደሚጠራው መሰብሰቢያ አዳራሽ የተጠሩት የመቀሌ ከተማ ህዝባዊ ፖሊስ አባላት ህዝባዊ ግርግርና አመጽ ለማስነሳት ተልዕኮ ወስደዋል በሚል ፖሊሶቹ ከዚህ ድርጊታቸው እንዲቆጠቡ ማሳሰቢያና ማስጠንቀቂያ ሊሰጣቸው ነው። ይህንን በተመለከተ የህወሓት አመራሮች ለስራ በሚል ወደ አክሱም እየወጡ ነው የሚገኙት። ይህንን በተመለከተ ጥለዋቸው እየወጡ ነው፣ መንገድ ዝጉባቸው በሚል አንዳንድ የፖሊስ አባላት ለህዝቡ ቅስቀሳ አድርገዋል። እናንተን ጥለው ወደ የት ይወጣሉ? ስለዚህ እገዷቸው የሚል ቅስቀሳዎችን አድርገዋል የፖሊስ አባላት በሚል ነው ይህንን የጥሪ ለማድረግ የተገደዱት። አንዳንዶቹ የፖሊስ አባላት የህወሓት አመራሮች ወደ አስመራ ወደ ኤርትራ ሊሸሹ ነው እያሉ እንደዚሁ ያልተጨበጠ መረጃ ለህዝቡ በመንገር ህዝቡ መንገድ እንዲዘጋ እያደረጉም እንደሆነ ነው። በዚህ ምክንያት ነው እንግዲህ ህዝባዊ ፖሊሱ አመፅና ብጥብጥ ግርግር ለመፍጠር ተባባሪ ሆናችኋል፣ ይህም ከነ አብይና ከነጌታቸው የተቀበላችሁት ትዕዛዝ ነው በሚል ለስብሰባ እየተጠሩት ነው የተባለው። ጀነራል ታደሰ ወረደ ሰሞኑን አክሱም ነበረ የሰነበተው እስከ ትላንት አመሻሽ ይላሉ ሌሎች የመረጃ ምንጮች። ምክንያቱ በእርግጥ አልታወቀም። ሙሉ ጦርነት የሚጀመር ከሆነ ህወሓት አዲስ የኃይል እና የሰው ኃይል ድልድልና ስምሬት ያደርጋል የሚል መረጃም ወጥቷል። ወደ ሙሉ ጦርነት የሚገባ ከሆነ ጀነራል ታደሰ ወረደ ሙሉ የጦር አዛዥ ሆኖ የታጣቂዎች አዛዥ ሆኖ ወደዛ እንዲመለስ ይደረጋል። ደብረጽዮን ደግሞ ፖለቲካውን ተክቶ እንደዚሁ እንዲሰራ ሀሳብ ስለመቅረቡም ተገልጿል። በዚህ በኩል የወጡ መረጃዎች እንደሚጠቁሙት የሰራዊት አዛዥ የተባሉትም እንደዚሁ ከጠለምት ግንባር ወደ ራያ፣ ከራያ ግንባር ወደ ሽሬ፣ ከሽሬ ግንባር ወደ ደደቢት አካባቢዎች ስምሪቶችም እንደዚሁ ለውጦች ስለመደረጋቸው መረጃ ምንጮቹ ገልጸዋል።